ሰላም ሰላም ወዳጆች እንደምን አላችሁ? ከ6 ወር የጀመርነው የህፃናት ምግብ በተከታታይ መስራት አሁን 9ኛ ወር ጨርሰናል። ዛሬ የመጨረሻው የ9ኛ ወር ምግብ ነው ይዤ የመጣሁት። ለ4 ወር በተከታታይ 6 7 8 9 ብዬ ሰርቻለሁ። ቀጥዬ ወደ 10ኛ ወር እገባለሁኝ። በዛሬ ቪዲዮዬ የመጨረሻውን የ9ኛ ወር ምግብ ይዤ መጥቻለሁኝ። የተለያዩ መረጃዎች ይኖሩታል። ወደ ስራዬ ከመግባቴ በፊት እዚህ ላይ ስትመጡ አዲስ የሆናችሁ ሰዎች ስራዎቹ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ አድርጋችሁ ግቡ። ካያችሁ በኋላ ደግሞ ከወደዳችሁት ላይክ ማድረግ አትርሱ። ሌላው በዛሬው በሰራሁት ምግብ ላይ አደንጓሬ የኪድኒ ቢንስ የሚባለው ቡኒው አደንጓሬ ማለት ነው እሱ አለ። እሱ አደንጓሬ ጥቅምም አለው፣ እንደዛው ደግሞ በአግባቡ ካልሰራ ነው በጣም ጉዳት አለውና እሱን መጨረሻ ላይ እነግራችኋለሁኝ። የመጨረሻ እራት ላይ ነው የሰራሁት። ወደ ዛሬው ምግብ እገባለሁኝ። ለመጀመሪያ ለቁርስ ያዘጋጀሁት ኦት ነው። ኦትና አሁን የጨመርኩት አረንጓዴው የምትመለከቱት የዱባ ፍሬ የተፈጨ የዱባ ፍሬ ነው። ኦታችንን ከዱባ ፍሬው ጋር ካበሰልን በኋላ ሙዝ አለ። ሙዙን እንደዚህ በሹካ በመፍጨት የሰራነውን ኦትና የዱባ ፍሬ ሙዙ ላይ ጨምረን በመቀላቀል የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር እንመግባቸዋለን ማለት ነው። ከነዚህ ምግቦች እንደ አይረን፣ ዚንክ፣ ጤናማ የሆነ ቅባት፣ ፖታሺየም፣ ፋይበር እና የመሳሰሉ ንጥረ ነገሮችን እናገኛለን። ሁሌ እንደምናገረው በቀን የማዘጋጀው ምግብ ከጠዋት እስከ ማታ የሚመገቡት ምግብ በቀን አንድ ልጅ ሊያገኘው የሚገባውን ሙሉ ንጥረ ነገር ያሟላ ነው። የሚቀጥለው ለመክሰስ የጠዋት መክሰስ ብዬ ያዘጋጀሁት ስትሮበሪ እና እርጎ ነው። ስትሮበሪያችንን በውሃ ውስጥ በቤኪንግ ሶዳ በመዘፍዘፍ ከአንድ 10 ደቂቃ የሚሆን አቆይተን በደንብ በማጠብ እንደዚህ ከላይ ጫፉን ቆርጠን በሹካ ማሽ አድርገን ከእርጎ ጋር ቀላቅለን እንመግባቸዋለን ማለት ነው። ከነዚህም እንደ ቫይታሚን ሲ፣ ካልሽየም እና ፕሮባዮቲክስ እንደዛ የመሳሰሉ ጥቅሞች እናገኛለን። ለአጥንት ጥንካሬ፣ ለጨጓራ ወይ ደግሞ ለገት ሄልዝ ይጠቅማል ማለት ነው። በመቀጠል ምሳ ሰራለሁኝ። ለምሳ ያዘጋጀሁት ሳልመን፣ ድንች፣ ትንሿን መንደሪን እና ዝኩኒ ነው ያዘጋጀሁት። ሳልመን እና ድንቹን አንድ ጋር ነው የምንቀቅለው። ዝኩኒውን በቁመት እንደምትመለከቱት ቆርጠን በእንፋሎት እናበስለዋለን። እንደ ፊንገር ፉድ የሚባለው በእጃቸው ይዘው እንዲበሉት ነው። ሞክክ ብሎ ነው የሚበስለው። እዚህ ጋር ድንቹንና ሳልሞኑን በሹካ በመፍጨት መንደሪኑንም ደግሞ እንልጠዋለን ማለት ነው። በዚህ መልኩ ፈጭተን እራሱ በቀቀልንበት ውሃ ቀጠን ማድረግ እንችላለን። መንደሪኑን ደግሞ እንዳያንቃቸው እንደዚህ ልጠን ነጩንም ክፍል በደንብ አድርገን አንስተን ሁለት ቦታ እንደዚህ እየቆረጥን እናስቀምጥላቸዋለን። በአንድ ጎን የዝኩኒውን፣ በሌላ ጎን ደግሞ ዋና ምግባቸው ሳልመንና ድንቹን እናደርጋለን ማለት ነው። ከነዚህም ግብአቶች እንደ ኦሜጋ 3፣ ቫይታሚን ኤ፣ ቫይታሚን ሲ፣ ፖታሺየም የመሳሰሉ ንጥረ ነገሮችን እናገኛለን ማለት ነው። እንደምታዩት ዝኩኒ ሙክክ ብሎ በስሏል። አንስተው በእጃቸው እንዲበሉ በዚህ መልኩ እናዘጋጃለን ማለት ነው። ለከሰዓት በኋላ መክሰስ ያዘጋጀሁት አፕል ነው። አፕሉን እንደዚህ ቆራርጠን የተላጠ አፕል በእንፋሎት በማብሰል እሱንም በደንብ አፕል በእንፋሎት ሲበስል ሙክክ ብሎ ይበስላል። እያነሱ እያኘኩ እንዲበሉ በዚህ መልኩ የከሰዓት በኋላ መክሰስ አዘጋጅቻለሁ ማለት ነው። እያያችሁ ያላችሁትን ከወደዳችሁት ከጠቀማችሁ ላይክ፣ ኮመንት፣ ሼር ማድረግ አትርሱ። ለሌላ ቤተሰቦችም እንዲደርስ አድርጉ። እንደምታዩት አፕሉም እንደዚህ ሙክክ ብሎ የበሰለ ነው። ከዚህም እንደ ፋይበር እና ያው በተፈጥሮ ደግሞ ጣፋጭ ነው አፕል እንደምታውቁት። ለራት ያዘጋጀሁት ራይስ እዚህ ጋር የኪድኒ ቢንስ የምንለው ወይ ደግሞ አደንጓሬ ብራውኑ እና ስፒናችን ያዘጋጀሁት። አደንጓሬውን ቢያንስ
ለ24 ሰዓት የሚሆን ዘፍዝፈን በጣም እስኪበስል ድረስ መቀቀል አለበት። በጣም ካልበሰለ ትንሽ ያለ መብሰል ችግር ካለበት ወይስ ደግሞ ሳታበስሉት ከቀራችሁ ከጥቅሙ ይልቅ በጣም አደገኛ ነው፣ በጣም ይጎዳል። እና በተቻለ አቅም አደንጓሬ ስትሰጡ ይሄንን ብራውኑን አደንጓሬ ስትሰጡ ሳታበስሉ ሙክክ ብሎ ሳታበስሉ ለ24 ሰዓት ዘብዝፋችሁ አብስላችሁ ነው መስጠት የሚኖርባችሁ። እንዳያችሁት ራይዙን እና ስፒናቹን መጨረሻ ላይ ነው 3 ደቂቃ ሲቀረው ጨምሬ ስፒናቹን ያበሰልኩትኝ። ከዛ በኋላ የተላጠ ስለሆነ በዚህ መልኩ ድቅቅ ብሎልናል ማለት ነው። ከነዚህም ግብአቶች እንደ ፕሮቲን፣ አይረን፣ ፎሌት፣ ካልሽየም እና ኤነርጂ ከራይዙ እናገኛለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። አደንጓሬውን ስትሰጡ በጣም ተጠንቀቁ። በጣም መብሰል አለበት። ቢያንስ ለ24 ሰዓት በመጀመሪያ ዘፍዝፋችሁት ከዛ በኋላ በደንብ አጥባችሁት ነው ማብሰልና ልጣጩን ልጣችሁ በደንብ ሙከክ ያለውን መስጠት የሚጠበቅባችሁ። በሚቀጥለው ቪዲዮ የ10ኛ ወር ህጻናት ምግብ ይዤ እመጣለሁኝ። እኔ በመሀል የ1 ዓመት ለማስገባት እያሰብኩ ነው። እሱን ለማስገባት ሞክራለሁ። ይሄ ግን በቅደም ተከተል እየሄድኩ ያለሁትኝን ነገር አላቋርጥም። እግዚአብሔር እንደረዳኝ የቻልኩትን እሰራለሁኝ። እንደምትወዱት ተስፋ አደርጋለሁ። እንደሚጠቅማችሁ ተስፋ አደርጋለሁኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ተባረኩ።